ዋሽንግተን በኤርትራ ላይ ከባድ ጫና ማሳደሯ ተገለጸ። የአሜሪካ መንግስት በኤርትራ ላይ የጠበቀ ዲፕሎማሲያዊና ፖለቲካዊ ጫና በማሳደር ላይ እንደሚገኝ ከቀጠናውና አህጉራዊ እንዲሁም ዓለም አቀፋዊ የፖለቲካ ተንታኞች የተገኙ መረጃዎች ያመላክታሉ። እንደ ዘገባዎች ከሆነ አሜሪካ ኤርትራ በቀይ ባህር ላይ ያላትን ስትራቴጂካዊ የባህር ዳርቻ አቀማመጥና የጂኦፖለቲካዊ ተጽዕኖ ለአሜሪካና ለምዕራባውያን አጋሮቿ የጸጥታ ፍላጎት ተገዥ እንድትሆንም አድርጓታል። በተመሳሳይ ኤርትራ በቀይ ባህር ዳርቻ ላይ የምትገኝና ዋና ዋና የንግድ መስመሮችን ለመቆጣጠር በሚያስችል ወሳኝ የጂኦፖለቲካ ቦታ ላይ የምትገኝ ሀገር በመሆኗ የዋሽንግተንን ትኩረት ማዕከል እንድትሆንም አድርጓታል። ይህ በእንዲህ እንዳለ የኤርትራ መንግስት በበኩሉ የሀገሪቱንና ብሔራዊ ጥቅምን አሳልፎ ላለመስጠት እንደሚሰራና የውጭ ሀገራት ጣልቃ ገብነትን እንደሚቃወም በተደጋጋሚ ሲገልጽ መቆየቱ ይታወቃል። ዋሽንግተን በኤርትራ ላይ የምታደርገውን ይህን ከባድ ጫና በዋሽንግተንና በአስመራ መካከል ያለውን ዲፕሎማሲያዊ ውጥረት የበለጠ ሊያባብሰው እንደሚችልም ተገምቷል። በዚህም የተነሳ በአሁኑ ወቅት በቀይ ባህርና በአፍሪካ ቀንድ አካባቢ እየታየ ያለው የኃይል አሰላለፍና የጂኦፖለቲካዊ ፍልሚያ አዲስ ምዕራፍ ውስጥ መግባቱን የፖለቲካ ተንታኞች እያስረዱ ይገኛሉ።